የትርጉም ጸጋ፣ የትንቢት ጸጋ፣ የታምራት ጸጋ፣ የፈውስ ጸጋ ዓይንህ እያየ ዛሬ በኔ ላይ ይፈሳል። ዛሬ ጌታ ሆይ የተላጨ ጸጋ፣ የተላጨ ጸጉር ይመለስ፣ ይመለስ። አዲስ ነገር አልልህም። የቀደመው ጸጋ ይመለስ፣ 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 ይመለስ። በመዘምራን ላይ ከዚህ በፊት የነበረው ጸጋ ይመለስ። በአገልጋዮች ላይ የነበረው ጸጋ ዝም ያልከው በቃል እና ድምፅህን እፈልገዋለሁ ማለት ክብር ለኢየሱስ ይሁን። መዘምራን እንደው ውሃ እንኳን እንደው ቢያንስ የሃይላንድ ቀፎ እንትን እያላችሁ እየሞላችሁ እንኳን ብትሰጧቸው። ኤኒዌይ በጣም ውሃ የጠማችሁ ሰዎች እየወጣችሁ ጠጥታችሁ መመለስ ትችላላችሁ። ሶ ቢ ፍሪ እየወጣችሁ ጠጥታችሁ ቁጥራቸው ያው በዛ ስላለ የኢኮኖሚ ቀውስ እንትን ስለምትሉ ነው። እግዚአብሔር እንዲባርካችሁ ጸልዩ። በጣም ጌታ ይባርካችሁ። ግን አንዳንዶቻችሁ ቁጭ ብዬ ሳይ አንዳንዶቻችሁ ከምባተኛ፣ አንዳንዶቻችሁ አደኛ፣ ወላይትኛ፣ የጉራጌ ሁሉ ዘፈን ስትዘፍኑ ነበርና ንሳጉ አጠገባችሁ ያለው ሰው እንደፈለኩኝ ጌታን አመልካለሁ በሉት። ክብር ለኢየሱስ። በጣም ኃይለኛ እግዚአብሔር እጅ ነው ያለው። ያው እኔ እንዳልደክም ብዬ ነው ቁጭ አልኩ። እናንተ እንትን ስትሉ ከመጣብኝ ጥሩ አይደለም። እዚህ ያለው እንትን ይበላሻል። አጠገባችሁ ያለውን ሰው ደስተኛ ነው ወይ በሉት። ቢያንስ ከኔ ጋር በመቀመጥ ደስ አላለህም ወይ? ስንቶቻችሁ ተዘጋጅታችኋል? ኦኬ፣ ሁሉም ሰው ተዘጋጅቷል። የኢትዮጵያውያን ባህልና የቤተ ክርስቲያን ባህል ያው በስርዓት የተሞላ ነውና መድረኩን ትንሽ እናጨናንቀዋለን። ስለዚህ መድረኩ ላይ የምትወጡ አገልጋዮች ያው እዚህ ለአገልግሎት የተመረጣችሁ የተለያየ ቢሮ ውስጥ ያላችሁ ሰዎች መድረኩን በጣም ቀላል ሲምፕል አድርጉት፣ አታወሳስቡት። ስለዚህ ሁልጊዜ መድረኩን እግዚአብሔር እንዳላችሁ የምታደርጉ ከሆነ እግዚአብሔር ከእናንተ ጋር እየቀጠለ ይሄዳል እና በተለይ ሙሉ ጊዜያችሁን የሰጣችሁና እግዚአብሔር ለአገልግሎት ጠርቷችሁ አገልግሎቴን በጥንቃቄ የምትከተሉ ሰዎች አገልግሎት መድረኩን በጣም አታወሳስቡት። ከሁሉም በላይ ያልሆናችሁትን ለመሆን አትሞክሩ። ጳውሎስ እንደዚህ ይላል፣ በእኔ ሁኔታ ልጁን ኢየሱስ ክርስቶስን ሊገልጥ በወደደ ጊዜ ከስጋና ከደም ጋር ምን አላልኩም? አልተማከርኩም። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን በእኔ ሁኔታ በማን ሁኔታ? እግዚአብሔር ልጁን የሚገልጸው በማን ሁኔታ ነው? በእናንተ ሁኔታ። እድሜያችሁ ምሕረት በስቶላችሁ የበለጸጋችሁ የእድሜ ባለጸጋ የሆናችሁ ሰዎች በእናንተ ሁኔታ ጌታን ማሳየት አለባችሁ። በእናንተ ሁኔታ መቼም በእነዚህ ልጆች ሁኔታ እንገልጻለን ብላችሁ የምትሞክሩ ከሆነ ትከስራላችሁ። የተማራችሁ ሰዎች በተማራችሁ ትምህርት በእናንተ ሁኔታ መግለጽ አለባችሁ።
ወጣቶች ደግሞ በእናንተ ሁኔታ ነው ጌታን የምትገልጹት፣ በሁኔታችሁ። ያልተማራችሁ ሰዎች ደግሞ ወዳልተማሩት ሄዳችሁ በእናንተ ሁኔታ ጌታን መግለጽ አለባችሁ። በጣም ነው ጌታ ደስ የሚለው። ስለዚህ እግዚአብሔር በጣም የሚያዝነው አንድ ሰው ሌላን ሰው ለመሆን ሙከራ ሲያደርግ ነው። በፍጹም እኔ እናንተን መሆን አልችልም፣ እናንተ እኔን መሆን አትችሉም፣ እኔ ሽማግሌዎችን መሆን አልችልም፣ እኔ ወንጌላውያንን መሆን አልችልም። እኔ እንደተሰጠኝ ነው መሆን። ስለዚህ ሁሉ ጊዜ መድረክ ላይ የተለያየ ሁኔታ ልታዩ ትችላላችሁና እንትን አታድርጉት፣ ስርዓት አታድርጉት፣ እንቀይረዋለን። ከሁሉም በላይ እግዚአብሔር ከእናንተ ጋር እንዲቆም ከፈለጋችሁ ራሳችሁን ሆኑ። በቃ ራሳችሁን አጭር ከሆናችሁ በቃ ቁመታችሁን ተቀበሉ። አሜን በሉ። የዘኪዎስ ጎረቤቶች አሜን። የሰማይ ስባሪ የሆናችሁ ሰዎች ደግሞ እናንተም ሁኔታችሁን ተቀበሉ። አሜን። ምን ነው ቀነሰ? ጸጉራችሁ ደግሞ ከጳጉሜ እስከ ጳጉሜ ማያድግ ልጆች አሉ። ተቀበሉ፣ አትቀጥሉበት። የሆነ ገመድ ወመሸረብ በቃ ጸጉርሽ አያድግም ባያድግም ለጌታ ኢየሱስ ውብ ነሽ። ያረጃችሁ እህቶችም ጸጉራችሁ ይሸብት፣ በቃ ቀለም አትቀቡት። የሰማችሁ ነው። እዚያ አካባቢ አሁን ያሽሙር ተናግሬ ያለሽ ሬዚ ራይታ ሳይ ሎርድ ጌታ ሆይ በእኔ ሁኔታ እያለቀስኩ ቢሆን ቢደላይ በድሎቴ እውቀት ካላይ በእውቀቴ እንደኔ ሁኔታ የተባረከው ልጅህ የተባረከው ተስፋ ጌታ ኢየሱስ የሚከበረው አንተም ክብር የምትወስደው በእኔ ሁኔታ ልጅህ ሲገለጽ ስለሆነ ራሴን የምቀበልበት ጸጋ ስጠኝ። አሜን። በማን ሁኔታ? እኔ ሁኔታ። ስለዚህ ራሳችሁ ሆኑ። ቁመታችሁ አጭር ከሆነ ረጃጅም ስኪሎች አድርጋችሁ ብዙዎቻችሁ ተሰብራችኋል፣ ስራችሁ እንትን ብለዋል እና በቃ ጌታ በጣም ነው ይደርሳል። በቃ ጥር ብላችሁ ስታሸበሽቡ ታምራላችሁ። ምግብ የምትደፍሩ ሰዎችም የአምራች ወይም የአሜሪካ በሬ የምታሉ ሆዳችሁን እንዲህ አድርጋችሁ አሸብሽቡ። በስተርጅና ጂም እንገባለን ብላችሁ ብትወድቁና ብትሰበሩ ተጠያቂ አይደለም። ራሰ በራ የሆናችሁ ሰዎችም የቀረውን ጸጉር አሳድጉት፣ አትላችሁ። ህፃናት ሆኑ ማለት እኔ አሽሙር እየተናገርኩ አይደለም፣ ግን ምክር ነው። ኦኬ ናው this is called introduction። ይህ መግቢያ ይባላል። ስለዚህ ዘሎ ስለማይገባ ነው፣ ትንሽ እንድትዝናኑ ነው። አለበለዚያ ደስ እንዳላችሁ ቀለሙ ገንዘቡን ካልወሰደው ቀቡት እንደፈለጋችሁ እንጂ የሚያሰናክል ከሆነ ነው ጣላው። እኔ ብዙ ነገር አለ እሱ ህሊናችሁ እንትን ሲላችሁ እንጂ ምንም ችግር የለውም። ለማንኛውም በእኛ ሁኔታ ጌታ ኢየሱስ ይገለጻል። ስለዚህ መድረኩን ሲምፕል አድርጉት፣ እንደፈለኩ እንደሚጀምር እንድታውቁ። እግዚአብሔር ከእናንተ ጋር የሚቆመው እናንተ እግዚአብሔር የሚለውን ነገር ስታደርጉ ስለሆነ እንትን አትበሉ። ልክ እንደዚህ ወደው ትመጡና እንጨፍር ሁላችሁ ነው እግዚአብሔር ሆይ እንትን አትበቃ እንትን አትበቃ። ውሸታችሁን ነው። ጓዳ እንደሱ አደረጋችሁ። ስለዚህ ዛሬ እንደዚህ ነው የሚጀምረው። እስቲ ከሽማግሌዎች አንድ ሰው፣ ከእናቶች አንድ ሰው፣ ከኳየር አንድ ሰው፣ ከወንጌላውያን አንድ ሰው፣ 4 ሰው እስቲ ኢንተርቪው ላድርግ። ስፒከር ስጡልኝ። ከጋሽ ታሉ ልጀምር፣ ምክንያቱም ከሁሉም በላይ እሱ ነው ኃላፊነት። ሙሉ ጊዜ አገልጋዮችን ወክለ ለእግዚአብሔር ስራ የመጀመሪያው ተቆርቋሪ ሰው፣ ሙሉ ጊዜውን ህይወቱን የሰጠ ሰው። ከዛ ቀጥሎ ሌላው ይቀጥላል። ከሁሉም በላይ ህይወትን ከመስጠት በላይ ትልቅ መለኪያ የለም። ከዛ ከሽማግሌዎች እናንተ ምረጡ ነው። ዳንኤል ትመጣለህ። የታለ ዳንኤል? ዳንኤል ይሆን አይደል?
የታለ የታለ? ውጭ ነው የለም ይመጣል። ኦኬ መጣ። ለምን እንደመረጠው አውቃለሁ አይደል? ወንደላጤ ስለሆነ እኔ ደግሞ በፍጹም ወንደላጤ እንትን አልሰጥም። በዚህ አጋጣሚ አንዳንድ እህቶች ተመልከቱት። የዚህ አመጣጥ አይታወቅም። እና ዛሬ በተለይ መጀመሪያ የምትጠይቅ እህት እሷ ሚስት ነች። ቶሎ ብላ ከእናንተ መካከልም ያሳሰበው ካለ ቶሎ በፊት የቦገሳ ከመዘምራን መካከል የሃ መዘምራን መሪ ሃ ኳየር መሪ ና አንተ አጠቃል አንተ ትልቅ ስለሆንክ የሁሉም ስፒከር ስጧቸው። አጠገባቸው ያለውን ሰው ዛሬ ደግሞ ለየት ያለ ክብር ይወርዳል ማለት አንተ እንኳን ባትዘጋጅ በለው እግዚአብሔር ተዘጋጅቷል። እስቲ አንድ ጊዜ አሜን አሜን። ስለዚህ ከአንተ ልጀምርና ሰሞኑን የተማርከውን ነገር ሰሞኑን ያየኸውን ነገር ሲነግር ምንድን ነው የተሰማ? ሰሞኑን በጣም አጭር turn your face to the people ዙር ምን ተሰማህ? በቃ ሰሞኑን ምንድን ነው የተሰማህ ነገር? ፈራህ? ድንገተኛ ጥያቄ ማለት ለመናገር ትንሽ ቃላት ያንሳል። ሰሞኑን ነው እጅግ በጣም ብዙ ነገር ሆኗል። ብዙ ታሪኮቻችን ተሰርተዋል። በተለይ ብዙ ቀንበሮቻችን ተሰብረዋል። ዛሬ አንተ ያልተሰበረ ቀንበር ይሰበራል ማለት ታውቃለህ። እግዚአብሔር ይችላል ማለት ከቅባቱ ውፍረት የተነሳ የትውልድ ቀንበር ይሰበራል። ወይ ሃሌሉያ! ከምን ውፍረት የተነሳ? ጥያቄው አንድ ነው። ምን ተሰማኝ ሰሞኑን? እስቲ በጣም ነው ደስ ያለኝ። እግዚአብሔር በብዙ ነገር በኔ ላይ የነበረው ብዙ ነገር ብዙ በቃ ያስጨነቁኝ ነገሮች ነበሩና ከላይ ላይ ጌታ አንስቶልኛል። በጣም ደስ ብሎኛል። በተለይ አንድ ቀን ማታ በሌሊት ተነስቼ ስጸልይ ልክ አንተ የምትለው ድምፅ ወደ አይምሮ ይመጣ ነበርና ይቀሰቅሰኝ ነበር ያ መንፈስ እና በጣም ደስ ብሎኛል። ክብር ለጌታ ይሁን። ምን ተሰማህ? ምንድን ነው ደስ ያለ? አንተ የሽማግሌዎች ሰብሳቢ ነህ፣ ልክ ነህ? ምን ተሰማህ? ይሄን ሁሉ ዝግጅት አዘጋጅታችሁ ይሄን ሁሉ ስታይ ምን ተሰማህ? ወዲህ ዲፊል ያው እንደ ግለሰብ እንደ አንድ ሰው ከሰኞ ጀምሬ ማለት ነው ሰኞ ዕለት በጣም በጥቂት ያየሁት የእግዚአብሔር የምህረቱ ሰፊነት እሱ ነው። ከሰኞ ጀምሮ ፊልም ማድረግ ነበር። ምህረቱ አስደነቀ በጣም። እዚህም አካባቢ ቁጭ ብዬ በውስጤ ሳሰላስል እኔን የማረበት ምህረት ወንድሞቼ ቤተክርስቲያን እሱን ነበር ሰሞኑን ማሰላስለው። እንዲያውም ከአንዳንድ የሙሉ ጊዜ አገልጋዮች ጋር አብሬ
ይሄን ነበር ፊልም ማለቀው እያልኩ የምጫወተው የነበረው። እንግዲህ በዚህ ኮንፈረንስ የእግዚአብሔር የምሕረቱን ትልቅነት ያየሁት እግዚአብሔር ከባዶ ቤት ከማደር ያውጣ። ተባረክ። ወንጌላዊ ታለች ደግፉና በአጠቃላይ በቃላት ሊገልጠው የማንችለው ነገር እየተሰማኝ ቢሆንም በእነዚህ ቀናቶች ግን የእግዚአብሔር እጅ እስካሁን ድረስ አይቻቸው በማላውቀው ሁኔታ እየተገለጡ ናቸው። እውነተኛ ነገር ነው። ለቤተ ክርስቲያናችን ብቻ አይደለም፣ ለአካባቢያችን ጭምር ተስፋ የቆረጥንበት ብዙ መንገድ ተጉዘን ልናቋርጥ ስንል የእግዚአብሔር መንፈስ መጥቷል። ስለዚህ የተሰማኝ ነው። ክብር ለእግዚአብሔር ይሁን። ተባረክ። የእስራኤል አምላክ ዘርክን ይባርክ። ኢየሱስ ለዘላለም ይባርክ። ዞር ብዬ ሳየው ያሳለፍኩትን አዋጣ ጎርባታ ጓገደሉ ማመን ይሳነኛል። ታሪኬ ታገኘ ሻጋዩ ዞር ብዬ ሳየው ያሳለፍኩትን አዋጣ ጎርባታ ጓገደሉ ማመን ይሳነኛል። But
Thank you.
ሁላችንም እያለቀስን እንጸልያለን። እግዚአብሔር ዛሬ ሕዝቡን እንዳልጣልን የተለየ ቃል ኪዳን ያደርጋል። ንገሩት ለሰይጣን መርዶ፣ እግዚአብሔር አልጣለኝም በሉት። የምትችሉትን በርክካችሁ አልቅሱ። እግዚአብሔር ዛሬ ለሰይጣን መርዶ ለእኛ ግን ነገ መወዞት ይሆንልን። እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው አይደለም። Oh,